ስለዚህ እኔ ደግሞ ምለው ህይወታውን ጭራሽ እየከበደ ነገሮች እየተበጣበጡ ሰይድንን ሰምቶ መጣ ከዛ አይተሻል ባለፈው እንደዛ ሲጫረሱ በመሃል ሰው ሁሉ ተጎዳ ጉዳት ተፈጠረ ገባሽ አይደለ ስለዚህ ይሄ ነገር ቢያበቃ በቃ እኔ እንደው አሚር የሚባል ራሱ ቢቀርብሽ ሱመያ አንቺ ራስሽ ላይፍ ያለሽ ሴት ነሽ የልጆች እናት ነሽ ገባሽ አይደለ ይሄ ደግሞ ገና ላይፍንም ያልጀመረ ልጅ ነው ስታስቢው ራሱ እንደውም ሰይድ ያልሆነሽ እሱስ የሚሆንሽ ይመስልሻል እንዴ አሚር ጋር ቁርጥ አርገሽ ያሉን ነገሮች አልቀው ከአሚር ጋር ከሆንሽ ከአሚር ጋር እኔ ደስታሽ ደስታዬ ነው አይ ብለሽ ደግሞ ከአሚር ጋር ያለውን ነገር ቁርጥ አርገሽ ከሰይድ ጋር ምትሆኚ ከሆነ ከሰይድ ጋር በቃ ጥሩ ውሳኔ ወስኝ ይሄ እልቂቱ ይብቃ ነው ሰላም እንዴት ናችሁ ወደ ዩቲዩብ ቤተሰቦቼ እንዴት ናችሁ ሰላም ናችሁ ወይ ሰላማችሁ በያላችሁበት ብዝት ይበልልኝ እኔ ደህና ነኝ እግዚአብሔር ይመስገን ሰሞኑን እንግዲህ በሰይድና በአሚር በሱመያ ጉዳይ ትንሽ ቢዚ ሆነን ነበር ያው እኛም አንድ አካል ነን ጓደኞቻቸው ነን የነሱ ችግር የኛ ችግር ነው እና እየተበጣበጥን ነበር ያለነው ቤተሰቦቼ እኔ ደግሞ ምን አሰብኩኝ ይሄ ነገር በጣም እያሳሰበኝ ነው ያለው ነገር እየከረረ ነው ያለውና በቃ ለምንድነው ወይ ካልሆነ ሱመያ ከባለቤቷ ጋር የምትመለስበት መንገድ ማንፈልገው ማለት እሷ ሁለቱ የሚታረቁበትን በፊትም እያሰብን ነበር በፊትም ሞክሬያለሁ በተደጋጋሚ ሞክሬያለሁ ሰይድንም ብቻውን አግኝቼ ለማዋራት ሞክሬያለሁ ሱመያዋንም ብቻዋን አግኝቼ አውርቻለሁና ሱመያ ትንሽ በሰይድ ቅር ብሏት ነበር ያው በሷ አይፈረድም እሱ የትም እየዘለለ ከማንም ሴት ጋዛ በሚስት ላይ ሚስት እየደራረበ እኔ ድጋሚ አብሬው አልሆንም በቃ ምናምን ብላ ያ በዛ ነገር በጣም ተበሳጭታበን ነበር ግን እኛ ደግሞ ዞሮ የልጆች አባት ነው የብዙ አመት ትዳሯ ነው ይሄ ሰውና ስለዚህ አሁን አብራችሁ ብትመለሱ እንቢለው ለመጨረሻ ጊዜ እንግዲህ አሁን ሱመያን እጠይቃታለሁ በያስብያለሁ እንግዲህ የምትወስነውን እሷ ታውቃለች በርግጥ ከራስ በላይ ያው እኔ ከሷ በላይ ለራሷ አላቅም ግን እንዳንድ ጓደኛ ሱመያ ምን ይመስልሻል ማለት በቃ በደንብ ነገሩን ደጋግማ አስባበት አሁን አሚርም ገና የራሱን ህይወት ያልጀመረ ልጅ ነው እዚህ ጋር እሷ ደግሞ ትዳር ይዛ የልጆች እናት ናትና 2-0 ጨዋታ የለም ነው የሚባለው አይመጣውምና የሆነ እሱም የራሱን ህይወት ነው ጀምሮ መኖር ያለበት ከበፊቱ የሚታረቅ ብቻ ሌላ የሚያገኝ እሱም የራሱን ላይፍ እሷም የራሷን ላይፍ የጀመረችውን ነገር አቋርጣ ሌላ አዲስ ነገር እዚህ ጋር ከምትመሰርት በነበራት ላይ ነው አስተካክላ የሚስተካከል ነገር ካለ ብትሄድ እንደኔ ማለት ነው ጥሩ ነው ብዬ የማስበው እስቲ እንግዲህ ዛሬ ኦሊንም እጠራዋለሁ ከኦሊ ጋር ሆነን ያለውን ነገር ሱመያን እናናግራታለን ምንድነው እስቲ ለመጨረሻ ጊዜ ምንድነው እሱ ሐሳብሽ የሚለውን ሱመያን አዋራታለሁ በያስብያለሁ ሱመያን ጠርቻታለሁ ያለውን ነገር እናወራለን ከሱመያ ጋር ለምን ይሄ ነገር በጣም እየከረረ እየሄደ ነው በፊት አሁን አሚርኛ ጋር መጣ ማለት በፊት ሁለቱ ተጣልተው ብቻ ያለው ጊዜ ይሻል ነበር ከዛ ልክ ሁለቱን ደግሞ ለማስታረቅኛ ተፍተፍ በመንልበት ሰዓት አሚር መጣ ከዛ አሚር ደግሞ ታሞ ምናምን በመሃል ብዙ ዝግቦች ነበሩ እሱ ድኖ ደግሞ ድጋሚ አሁን ይሄንን ነገር ለሷ የጋብቻ ጥያቄ ሲያቀርብላት ድጋሚ ደግሞ አሁን ሰይድ ሰምቶ ሰይድ ከሰማ በኋላ ደግሞ ያለውን ብጥብጥ አይታችሁታል በመሃል ሰዎች ተጎድተዋል የአሚር ጓደኛ ጎድኑ ላይ ተጎድቶ ብዙ ስቃይን አሳልፏልና ይሄ ሁሉ እንግዲህ በእነሱ የተነሳ ነው አሁን የአሚር ጓደኛ አሚር ብሎ ነው ጦዝ ውስጥ የገባውና በዚህ መሃል ደግሞ ህይወት መጠፋፋትም አለ የዛን ቀናውን በጣም ሲደባደቡ በጣም ነው በቃ የሚያስፈራ የነበረው እኛ በሰዓቱ ቦታው ላይ ስለነበርን ማለት ነውና አሁን ይሄ ሁሉ ነገር እንዲቀር ይሄ ሁሉ ነገር እንዲቋጭ በቃ ያለው ነገር ምንድነው እስቲ አሁን ሱመያን እኔ ምንድነው ሱመያ ሐሳብሽ በቃ ይሄ ነገር በቃ ይብቃ አንቺም ወደ ተዳርሽ ተመለሺ ብዬ ያለው ነገር ላወራት ወስኛለሁ እንግዲህ በእርግጠኝነት ትቆጣኛለች ያው እሷ ይሄንን ሐሳብ ብዙም አትፈልገውም ተመለሽ ምናምን የሚለውን ነገር እሷ ስለማትስማማበት ለምን ሰይድ በብዙ ነገሮች ስላቆሰላት እንዲያትበሉኝ ነው የምትለው ግን እኔ እንዳንድ ጓደኛ ቢሆን በቃ እድል ብሰጠው አንዴ ለመጨረሻ ጊዜ እድል ብሰጠው ለሰይድ ብዬላለሁኝ ይሄንን ስል ደግሞ አሚርም እንግዲህ እግዚአብሔር ደግሞ ለራሱ የምትሆነው ለሱ የምትሆነው ያዘጋጅለት ለምን እዚህ ጋር አሚርም ገና ልጅ ነው ወጣት ነው ብዙ አማራጮች አሉት ወንድ ልጅ ነው ህይወት ይቀጥላል እና ምንም የሚጎዳዱት ነገር የለም እግዚአብሔር ደግሞ ፈቅዶ እህል ውሃቸው ከሆነ አሚርና ሱመያም አንድ ላይ ሆነው ቢቀጥሉ እኔ ደስተኛ ነኝ ብቻ እኔ የምፈልገው ምንድነው ሰላም ነው በቃ እዚህ ጋር ሰይድ ከሰይድ ጋር ያላትንም ነገር ጨርሳ ወይ ከአሚርም ጋር ሆና ያለው በቃ ይሄ ጸብ የሌለው ነገር ሰላማዊ ኑሮ
እንድንኖር እሷም ሰላም አሁን ሰላም ላይ አይደለችም ልጅቷ በጣም ተዋክባለች በዚህ አሚር አለ የአሚርም ነገር ያስጨንቃታል አሚርም ይፎክራል እኔ ገለዋለሁ በዚህ ወጥቶ በዚህ ገብቶ አለቀውም ያው እሱም ወንድ ልጅ አይደለ ይሰማዋልና እንዴት ባለፈው ራሱ ግቢ መጥቶ በተደባደበው በተጣላው እንዴት እዚህ ድረስ መጥቶ ይማታል ማለት ተደፍረናል ብሎ ነው በጣም እንዴት ተሰማው አሚር ሴቶች እናንተ ሴቶች ብቻ ስለሆናችሁ ነው እንዴት እዚህ ድረስ መጥቶ ይመታችኋል እንዴት ይጣላችኋል ብሎ ያው እንግዲህ የነበረውን ነገር አይታችኋል ከሰይድ ጋር የገቡትን ግብግብና በጣም ያስፈራ ነገር ነበር አሁን የሁሉ ነገር እንግዲህ እስኪ እንዲቋጭ ያለውን ነገር ሱመያን ጠራትና ሱመያ ምንድነው ሐሳብሽ የሚለውን በተቻለ መጠን በፍቅር ያው ሳይደብራት እጠይቃታለሁ ኦሊንም ጠርቻለሁ ይመስለኛል እንግዲህ ኦሊም ይመጣል አንድ ላይ ብቻዬን ከመሆን ያው ድንገት ገላጋይም ያስፈልጋላ ሞቅ እንኳን ብትል እንዲያበርዳት ኦሊንም ጠርቻለሁ ከኦሊ ጋር ሆኜ አወራታለሁ ብያለሁኝ እስቲ እንግዲህ ያለውን ነገር ደግሞ አብረን እናያለን ማለት ነው እንግዲህ ውድ ቤተሰቦቼ ያው እንዳያችሁት አቆይተውኝ ኦሊና ሱመያ ቤት አልነበረችም ወጣ ነበር አሁን እንግዲህ ያው ከስንት ጥበቃ በኋላ መተዋል ያው እየመጡ ነው እስቲ እንግዲህ ሱመያ የምትለኝን እሰማለሁ ዛሬ ዱላ ሁሉ ሊከተለኝ ይችላል ያው ሰላማት ያስመጣ ምን ነው እናንተ ምንድነው እንደዚህ መቆየት ኦሊዬ እንዴና አባቴ ምንድነው አንቺ ቆየሽ እኮ አረል ቆየም አይዞኝ ቆየሽ ቶሎ መጣለው ብለሽኝ እንደዚህ መቆየት ከኦሊ እኩል መጣሽ እኮ ወሳስ ጋም ተገናኘን እንግዲህ ነው እንዴ እና አሁን ዛሬ እንግዲህ ያው ተባራ አይደለ አይዞሽ ትድኛለሽ እየተንከባከብኩሽ ነው ደሞ እኮ እንድትድኝ በደንብ አድርጊ እንግዲህ ዛሬ ኦሊ እንግዲህ ያለ ሽማግሌ በመሐላችንና እዚህ ጋር ወጣ አረ ችግር ነው ሱመያን እንግዲህ አሁን ብቻዬን ሲሆን እሷ ጓ ነው የምትለውና እስቲ በመሐል ሽማግሌ እንኳን ሲኖር ያው የምትሻል ከሆነ ብዬ አስቤ ነው ላንተ የደወልኩልህ ያለውን ነገር ከዛ እንደውም በመሐል እሷ ወጣችብኝ እንደውም ቶሎ ማትመለሰው ቶሎ ነው እያልኩ እያጨናነኳን ነበር አንተንም ና ስላልኩ ማለት ነውና ምን አለ መሰለው ልያውን ሱመያም ጭምር ማለት ነው ያለው ነገር እኔ በጣም እየጨነቀኝ ነው ማለት በጣም ከባድ ነገር እየሆነ ነው ያለው ነገር ያውሷም እንደምታያት ነው እጇስ ከመጎዳት ድረስ በዚህ ላይ ቤት ውስጥ ራሱ ሙዷ ልክ አይደለም እንደ በፊቱ እንኳን ደስተኛ አይደለችም ታውቃለህ አሁን ይሄ ልክ ከሰርጉ በኋላ ያለው ነገሯ ምንም ደስ አይልም እና ያ ነገር አሁን እኔ በጣም እያስጨነቀኝ ነው እንደ አንድ ጓደኛ ገባህ አይደለ ስለዚህ እሷ ደግሞ ስነግራት አትሰማ እንግዲህ የማሰርግ ነው ያንቺ የቀለበቱ ፕሮግራም ማለት ነው እና አሁን አንተን የምትሰማ ከሆነ እስቲ አንተም እንድትቆጣት አስቤ ነው ኦሊዬ እኔ አሁን ላይ ምን እያሰብኩ እንደው ታውቃለህ በቃ ከአሚር ጋር ያላት ነገር ቢቀር በቃ አሚር የሚባል ታሪክ ራሱኛ በህይወታችን ከመጣ በኋላ ነው ባይዘው የባሰ ነገሮች ድብልቅልቅ እያሉ ያሉት ሱመያ እውነቱን ስንናገር ማለት ነው ገባሽ አይደለ እኔ አሁን በፊት አንቺና ሰይድን ለማስታረቅ ብዙ ስሞክር ነበር ሰይድንም ለብቻው አውርቻለሁ አንቺንም አውርቼሻለሁ የታባቱ በሌሌ ያገባ ምን ይያልሽ እንደዚህ ትረዳሻለሁ ንዴት ነበረብሽ ግን ከነገ ዛሬ በርዶ ሁለታችሁ ሰላም ትሆናላችሁ ሚለው ነበር እማስብ የነበረው ግን ጭራሽ በመሃል እናንተ ሰላም ሳትሆኑ አሚር መጣ የአሚር ታሪክ ተጀመረ እሱም ዳነ ሲቀጥል እሱም ደግሞ አንቺን ማግባት ፈለገ ገባሽ አይደለ ስለዚህ እኔ ደግሞ ምለው ህይወታውን ጭራሽ እየከበደ ነገሮች እየተበጣበጡ ሰይድንን ሰምቶ መጣ ከዛ አይተሻል ባለፈው እንደዛ ሲጫረሱ በመሃል ሰው ሁሉ ተጎዳ ጉዳት ተፈጠረ ገባሽ አይደለ ስለዚህ ይሄ ነገር ቢያበቃ በቃ እኔ እንደው አሚር የሚባል ራሱ ቢቀርብሽ ሱመያ አንቺ የራስሽ ላይፍ ያለሽ ሴት ነሽ የልጆች እናት ነሽ ገባሽ አይደለ ይሄ ደግሞ ገና ላይፍንም ያልጀመረ ልጅ ነው ስታስቢው ራሱ እንደውም ሰይድ ያልሆነሽ እሱስ የሚሆንሽ ይመስልሻል እንዴ እኔ በቃ እንደ ሐሳብ አላቅም እኔ ካንቺ በላይ ላንቺ አላቅም ሱመያ እኔ አሚርም ጥሩ ልጅ ነው ገባሽ አይደለ ግን በቃ እሱም እዛው የራሱን ሲጀመር አይመጣውም እናንተ አሁን እንደው እንጣመር ብትሉ ራሱ አይመጣው እዚህ ጋር አንቺ የራስሽ ላይፍ ያለሽ ሰው ነሽ እዚህ ጋር ልጆች ወልደሽ ኑሮን ጀምረሻል እሱ ምንም ያልጀመረ ልጅ ነው ገባሽ አይደል እንዴት ይሆናል እንደዛ ገባሽ እሺ ይሁን በቃ ይሁን እንደዛም ከሆነ ከሰይድ ጋር ያለሽ ነገር ይቋጭና እኔ አንቺ ደስተኛ የምትሆኚው ነገር ያስደስተኛል ከአሚር ጋር ቁርጥ አርገሽ ያሉን ነገሮች አልቀው ከአሚር ጋር ኮንሽ ከአሚር ጋር እኔ ደስታሽ ደስታዬ ነው
አይ ብለሽ ደግሞ ከአሚር ጋር ያለውን ነገር ቁርጥ አድርገሽ ከሰይድ ጋር የምትሆኚ ከሆነ ከሰይድ ጋር በቃ አለም ያልገባ ጥሩ ውሳኔ ወስኝ። ይሄ እልቂቱ ይብቃ ነው። ሰይድ ራሱ እኮ ባለትዳር ነው። ለልጁ 2 ሚስቶች አሉት። እስከጥን ደግሞ ከሷውጪ ሴቶች ይወዳታል እሱ። ሰይድ ቢያገባ ሚስቱ እቺ የመጀመሪያ ሚስቱ ናት፣ የልጆቹ እናት ናት። 2 አመት ሙሉ ተለያይቶም ደግሞ አለመምጣቱ ማለት ጥያቄ ነው። ታውቂያለሽ አሁን እንደ ጓደኛ እንደ ሀሳቢ ለአሚር ማስበሽ ነው፣ ለሱመያ ማስበሽ ነው፣ ለኔ ማስበሽ ሊሆን ይችላል እና እንደ ሀሳብ እኔ እውነቱን ስነግርሽ እየተቀበልኩሽ ነገር አለ። ምንድነው ሰው ለአንድ ሰው ሲያስብ ደስ ይልሻል። ምክንያቱም ያ ሰው ለጓደኝነትም አብሮ ለመዝለቅም መልካምነት ነው። እዚህ ጋር ደግሞ የሱመያ የራሷ የህይወት ነው፣ እዛ ጋር የአሚር የራሱ ህይወት ነው። ገባሽ አይደል? እዚህ ጋር ሱመያ ምን እንዳሳለፈች እዛ ጋር አሚር ምን እንዳሳለፈ ማንም አያውቅም፣ ራሳቸው ነው የሚያውቁት። ገባሽ አይደል? አሚር እኮ ሞቷል እስከመባል ድረስ የደረሰ ታሞ አብዶ በጣም ብዙ መሰናክሎች አልፏል ለፍቅር ተብሎ ማለት ነው። ገባሽ? እዚህ ጋርም ደግሞ ሱመያም ለፍቅር ብላ ብዙ ነገሮችን አሳልፋለች። በባሏ ታከርታለች። ባሏ እሷን ጥሏት ሄደዋል። ጭራሽ ብዙ ነገር እንዳረጋት ራሱ ነግራኛለች። እጇም እንደዚህ እስኪሆን ድረስ እየተመታት እጇን እንደዚህ እስኪሆን ድረስ ሲናገራት እኔን ሲመታኝ ሚኮን ሲናገረው ብዙ ነገር አድርጓል። እንግዲህ እዚህ ጋር የራሳቸው ላይፍ ነው። ነገር ግን አሁን እንደ ጓደኛ እንደ ጀስት እኔ እንደ እንትን መከሽ እንደ ምክር መመከሽ ነገር ይሄ ላይፋቸው የራሳቸው ህይወት ነው። በራሳቸው ህይወት አንግባ አይደለም እንገባለን፣ ችግር ካለን እናስታርቃለን። ነገር ግን ሱመያ አሁን ግዴታ ከአሚር ጋር ሁኚ፣ ግዴታ ከሰይድ ጋር ሁኚ የምትይበት ነገር ሳይሆን መጀመሪያ አሁን ሱመያ ካለችበት ነገር ራሱ ትረጋጋ። ካለችበት ነገር እንኳን በቃ መምረጥ አለባት። አሁን እኮ እሷ ካን የሆነ መጣ ቁርጥ ያለ ውሳኔ ሲኖር ሁለቱም ቁርጣቸውን ያውቃሉ። እዚህ ጋር አሁን ሰይድ እኮ ተስፋ አለው። ማንንም ሚስቴን አይነካም፣ ማንንም ከሚስቴ ጋር አይሆንም በቃ ብሎ ነው ገባ አይደል? እዚህ ጋር ማንኛውም ሰሙዬ እኔ የምፈልገው የኔ ውድ ጓደኛ እንደ ጓደኛ አንዳቸውን መርጠሽ ከአንዳቸው ጋር ሁኚ። አንቺም ህይወትሽ አይበጥበስ። በቃ መቀነስ አለባቸው። አንዳቸውን ካልቀነሽ ማለት ነው ሰላም አይኖርም። እኛም ተበጠበጥን እኮ ባንቺ የተነሳ ሱመያ። ስሚ አለም እሺ አንቺ ከበጠበጥኩሽ በጣም ይቅርታ። እኔ ችግር የለውም ካንቺም እንኳን ካንቺ ጋር ከባሌም ጋር ተለይቻለሁ ለየት ማለት እችላለሁ ከበጠበጥኩሽ። ያው እንዴ እኮ ነው የምታስቢው አንቺ። እሺ ሁለተኛ ነገር ደግሞ አንቺ በተገናኘነው ለት እንኳን ጀምን ያክል እንደተጎዳ አይተሻል። አዲስ አበባ ራሱ ሲሄድ አሁን ቤት ልገዛ ሲሄድ ማን እንደሚነግረው አላውቅም፣ ነገረኝ ብሎ ይመጣና ያለውበትን ያገኛል አይደለ? አሁንም እዚህ አንቺ ጋር ያለውበትን አገኘ። 2 አመት ሙሉ ግን እኔ ያለውበት እንደጠፋው አስመስሎ ሲሰራ ነበር አይደለ? አንቺ ሁሉ ነገር ታውቂያለሽ። አንዳንዴ እኮ ከካሜራ ጀርባም የምናወራቸው ብዙ ነገሮች አሉ። እውነት ነው፣ ልክ ነሽ። ሁሉ ነገር ካሜራ ላይ ላይወጣ ይችላል። ስለዚህ ሰይድን ያለውበት እውነት እንደሚያወራው የወጣ ልጆቼ ናፈቁኝ ምናምን ብሎ እንደሚያስመስለው ልጆቹ ቢናፍቁት ልጆቹን ቢፈልግ የምር እንደሚያወራው ልጆቹን ቢወድ እኔን አዲስ አበባ የትም ስገባ እንደሚያገኘኝ እስከ ልጆቼ ማግኘት አቅቶት አይደል? የዚህን ያክል እኔ ሳተላይት ላይ አይደለም ቤቴ፣ ጨረቃ ላይ አይደለም ቤቴ አይደለ? ስለዚህ እኔ መግቢያዬን የት እንደሚሄድ አሁን አሚር ጋር ቤታችን ቦታችን እዚህ ጋር ነው ብለን አልተናገርንም አይደለ? አሚርን ሳስታምመው ምናምን እሺ እሱ ችግር የለውም ሚዲያ ላይ ነው ሰማ አወቀ። ሚዲያ ላይ ያለ ነገር ለምን አወቃት? ሚዲያ ላይ የሌሉ ነገሮችን እየደረሰበት እስከ ልጆች መያዝ ያቃተው ነገ ካሜራ ዞ ልጆችን አገኘው ቢል ልጆቹን ካገኘ በኋላ መያዝ አለበት አይደለ? ለዛ ልጆች ከነ ልጆች ራሱ መንገድ ላይ ቢያየኝ እኔ ሱመያ ብሎ ያስቆመኝ ገብቶሻል? ምክንያቱም ለምሳሌ ስለሆነ የሚፈልገኝ ማለት ነው። እሷ ላይፉን እየኖረ ነው። ያ ሴቶችንም እኮ አስገብቶ ያችንም እቺን ሁለቱን አስቀምጦ ሌላ ላይፉን እየኖረ ነው አይደል? ሌላም ላይፍ እየኖረ ነው። ስለዚህ ገና እሱ ሴት አሯሩጦ አልጨረሰም። ይሄ ማትክሹ ነገር ነው አንቺ ማለት ነው። ስለዚህ አሁን አንቺ የልጆች ማንንም ሴት እኮ አለ አንቺም ሴት ልጅ እኔም ሴት ነኝ አይደል? ልጅ ከወለደሽ በኋላ ሴት ልጅ ባሏን መፍታት አትፈልግም አይደል? ከልጆቿ አባት ነው ልጆቿን ጨርሳ ወልዳ ቢያገባባት ራሱ መውጣት አትፈልግም። እኔ ሰይድ ስላገባ አይደለም ልጆቹን አላሳይም ያልኩት። ይሄን ጠንቀሽ ታውቂያለሽ። አዎ አውቃለሁ። ስለዚህ ሁሉንም ነገር እያወቅሽ ሰይድ አሁን ለምን እንደሚፈልገኝም ታውቂያለሽ፣ ከኔ ጋር መኖር እንደማይፈልግም ታውቂያለሽ። ስለዚህ ሚዲያ ላይ ብቻ ሱመያ ስላለ ስገባ ሰው ሚዲያ ላይ አንቺ ጋር እንዴት መኖር አይፈልግም ማለት? ከታረቃችሁ ለምን አይፈልግም?
ያለ ሚዲያ ላይ ነው እንጂ የሚፈልገው እኔ አሁን ብገባ ሳይድ በሰላም ከኔ ጋር መኖር ፈልጎ እንዳልሆነ አንቺ ራስ ታውቂያለሽ። ሰላም ካልሆነ የተሰጠን ታውቃለች ሰው ራሱ። አይ እኔ እንደሚያወራኝ ከሆነ መኖር እንደሚፈልግ እንደሚያወራኝ ሳይሆን አንቺ የምታየውን ነው መፍረድ ያለብሽ። የሚያወራው እኮ ሁሉም ያወራል። በእርግጥ የሰው ልጅ ተግባሩ ነው የሚታየው፣ ወሬው ሳይሆን። ስለዚህ ወሬው እኮ አንቺ ቅጥቅጥ አድርጎሽ ወይ እጅሽን ከቆረጠሽ በኋላ ይቅርታ ቢጠይቅሽ ምንድነው? ወይ ደግሞ እኔ እሷን ስለምወዳት ነው እጇን የቆረጥኳት ቢል አዎ ስለሚወድሽ ነው ግቢ ልትይ ነው? አይ እሱ ትክክል አይደለም። መፍረድ ያለብሽ አሁን እኮ ይኸውልሽ አንቺ ተምታቶብሽ ነው። አሁን ሳይድ እኔ አልፈርድብሽም። የአንድ ሰፈር ልጆች ናችሁ፣ የአንድ ሀገር ልጆች ናችሁ፣ አብሮ አደጎች ናችሁ፣ ብዙ ጊዜያችሁ ነው። በሳይድ በኩል ነው እኔም አንቺን ማቅሽ። ግን ጓደኛ ሆነን ጥሩ ጓደኛዬ ነሽ፣ ጥሩ እህቴ ነሽ። ስደት ላይ ያስተዋወቀኝ ጥሩ እህቴ ነሽ አይደል? የረጅም ዓመት ጓደኛዬ ነሽ። ግን አሁን አንቺ ይኸውልሽ እኔ ግዴታ ከኔ ጋር ሆኛ አልልሽም። ሳይድ እንዲቀየምሽ ካልፈለግሽ ችግር የለውም። እኔ እንራራቅም ካልሽም እኔ ኧረ በስመ አብ በይ እንዴ! ለምን ታብሎ እኔ መቆምም ካለብኝ ባንቺ ሳይድ ነው የምቆመው እንጂ እኔ አልቀየማትም። ብትፈልግ ራሱ ማለት እኔ ብትፈልጊ እንደማልቀየምሽ እየነገርኩሽ። አይ እኔ ደግሞ እንደዚህ አላደርግም። አንቺ በችግርሽ ሰዓት እኔ አብሬሽ መቆም ነው እንጂ የምፈልገው አንቺን በዚህ ሰዓት ላይ ካንቺ መራቅን አልፈልግም። እኔ እንዴትስ እንደዚህ ያደርጋለሁ? ሱመያ እንደው ከቀረም ሳይድ ይቀራል እንጂ እኔ እኮ ትዳራችሁ እንዲመለስ ነው ሱመያ። ገባሽ አይደለ? መልስ እኮ ታውቂያለሽ አይመለስም። እኔ ደግሞ ተስፋ አልቆረጥኩም ይመለሳል ነው የምለው። ስቲል አይደለም አሁን እኮ እሱ አሚርን ስላየ አሚር አሁን ገና ለገና አሚር ቀለበት እኔ እኮ ይኸውልሽ አሚርን አገባዋለሁ እኮ አላልኩም። እኔ ሰይድ ስለጠረጠረኝ ወይ ደግሞ ሰይድ ታገባለች ስላለ ወይ ደግሞ እዛ ጋር ሰይድ ስለደነፋ ህይወቴን አላቆምም። ዘይ ራሱን ህይወት እየኖረ ነው ህይወቴን አላቆምም። ገብተሻል? ግን እኔ እዚህ ጋር ይኸውልሽ አሚር አልፈልገውም ፈልገዋለሁ እኮ የኔ ውሳኔ ነው። አንቺም ብትሆኝም እኮ የዛን ቀን መጣሽ እኔን አልጠይቅሽኝም። እኔ የማውቀው ነገር የለም። ሰው ይልሽ አንዳንድ ሰው ምን ይረዳል መሰለሽ? የሌለ በቃ ጥሩ ስትሆኝለት ሰው ወደ ፍቅርም ሊቀይረው ይችላል። አንቺ እኮ ከፍቅር ከምናምን እኮ ጥሩ ቤተሰብ ይበልጣል። እውነት ነው። እሱ ልክ ነሽ። አብረን ወይ የሆነ ነገር ጀምረን ፌል ከሚያደርግ ጥሩ ወንድሜ ቢሆን እመርጣለሁ። እውነት ነው። ገብተሻል? እሱን ጥሩ ከሱ ጋር ለመግባባት ብዙ ነገር ነበር። እውነት ነው። ግን ጥሩ ወንድሜ ነው። ገብተሻል? የሆነ ነገር ሰው እንደውዬ ወሊ ምናምን ምን እውነት ነው። አሁን ላይ ቤተሰብ ሆነናል። ግዴታ ካገኘሽው ሰው ጋር ለመዛመድ መጋባት የለብሽም። ልክ ነሽ። ገባሽ? ያ ነገር እንደውም ስትጋቢ ነው የምትፋጁ። እውነት ነው። አንቺና ሰይድ አሁን ምን ስለሆናችሁ ነው እስካሁን የቆያችሁት? ቤተሰብ ወንድምሽ ጓደኛ ስለሆናችሁ እስካሁን ድረስ አብራችሁ የቆያችሁት ረጅም ዓመት ነው እንግዲህ አይደለ? ጀምሮ ስለዚህ አብራችሁ የቆያችሁት እንጂ ባል ቢሆን እኮ አንቺ ጋር ልትጣሉ። ለምሳሌ ሰይድ ባልሽ ቢሆን ኑሮ ተጣልታችሁ ነበር። ልክ ነው። ስለዚህ ሰው ቤተሰብ መሆን ጓደኛ መሆን ይበልጣል። እውነት ነው። እሱ ልክ ነሽ። እኔ እኮ አሁን ካለኝ ጭንቀት የተነሳ ነው ሱመያ። ምን አባቴ ጨንቆኝ ነው። ተረድቻለሁ። ሳይድም እዚህ ጋር እንዲቀየምሽ እኔ ደግሞ የሆነ የተቆራረጣችሁም አይመስለኝም። የሆነ በመሀላችሁ አሁን አንድ ላይ ስታያቸው ኦሊ የሆነ ገናም ደግሞ የሆነ ፍቅር ሁሉ ያላቸው ነው የሚመስለኝ። እኔ እሷና ሰይድ ራሱ የሆነ ያልጨረሱት ፍቅር አለ። የድሮውን ስለምታውቂ እሱ ከአይምሮሽ ማውጣት አጥቶሽ እኮ ነው። እና አሁን አንቺ ቁርጥ ብሎልሻል የሰይድ ነገር? እርግጠኛ ነሽ? የልጆች አባት ነው እንደሱ ነው። ይሞት ብዬ ሞቱን አልመኝም። የልጆች አባት ነው። ክፉንም አትፈልጊማ። ለምን ነገ ልጆች ሲያድጉ የሚጠይቁኝ አባቴ የታለ የሚሉኝ ስለሆነ ማለት ነው። ከዛ ውጭ ግን በሰይድ ምክንያት ጓደኝታችሁ ራሱ መበጥበጥ አለበት። እጄ ራሱ እስኪ እኔ ምንም ገና እንትን በላልዟል ራሱ ገና እንትን አላለ። ስትቆም ጥሩም አይደለም እና ሆስፒታል ዛሬ ራሱ ትታያለች። እሷ ሄደሽ ራጅ ምናምን ትነሻለሽ። ውስጥ አጥንትሽም ተጎድቶ ከሆነ ይሄ እኮ ነው በቃ። ይኸውልሽ አሁን በመሀል አንቺ ተጎዳሽ፣ ኒኮ ተጎዳ። እሱ በጸብ መሀል ነው ሱመያ። በጸብ መሀል ነው በጸብ መሀል ነው እኮ የሰነዘረብሽ አይደል? ፈልጎ ነው ማኔ እንደውን ቋቋ ወይስ አላወቀም? አታግዢ ለሰይድ አለም ፈልጎ እኔ እኮ ለሰይድ አላገዝኩኝም ሱመያ። እና ይኸውልሽ ምን እንደው ታውቂያለሽ፣ አሁን እኔ ሰይድ ጋር ብመለስ ይገለኛል ሰው በጸብ መሀል ከልቡ ያለውን ነው። በጸብ መሀል የሚወደውን ሰው ይጠብቃል እንጂ አይመታም። ቢፈልግ ይጠብቀኛል እንጂ አይመታኝ። ስላልፈለገ ነው የመታኝ። ስለዚህ እኔ አሁን መመለሰው የቀረው እጄ እንዲቆርጡ አይደለም። አሁን አንቺ ወሰንሽ፣ በቃ የመጨረሻ ውሳኔሽ ነው ከሰይድ ጋር ያለሽ ነገር። እንትንሽ ይሄ እንትን ማለት አልፈለገም። የድሮውን ስለምታውቂ አብረሽን ስለኖርሽ እሱን እያስታወሽ በቃ እንደዛ ናቸው ብለሽ አስርሽ። መጀመሪያ ህመሙን ትታከምና በደንብ እና እንሂድ ወደ ሐኪም ቤት። ሐኪም ቤት እንሂድ። ቀጠሮም ስላላት እሺ፣ አንቺ አስታምኝ። ለማንኛውም አይዞሽ ፈጣሪ ያጸናሽ።